በዚህ ፍተጋ መሃል አንድ የዘመዴ ልጅ ገባች። ያየችኝ አስተያየት ሁሉም ሴት በሚያይበት አንቺን በምታይበት እኛ አለንላ አይደለም ሁሉ ቀን የምንታጠብ ምን አይነት ሽቶ ትፈልጋለህ? ይህን ቁመና ይዘ ይህን ጥርስ ይህን አይን ይዘ የትኛውንም ሴት የሚያማልል አትቅኝ፣ አይዞሽ። ምንም ነገር አላደረኳትም። የዛን ቀን ሰራተኛዋን ትቻት ወጣሁ። በሌላ ቀን ስገባ ልክ እንደ መጀመሪያው ቀን ተኝታ አገኘኋት። ላውቃት ፈለግኩ። እዚህ ላይ መቼም አይምራትም የሚል ትንፋሽሽ ካሁኑ ቁርጥ ማለት ሳይጀምር አይቀርም። መጀመሪያ መንካት ፈራው። እግሮቿን ስታነቃንቅ ብርድ ልብሱን በሙሉ ከላይዋ ላይ ገፍታ ጣለችው። አንበርክኮ የሚያጸልይ ውበት አላት። ካሳ የተቀዳ ጠይምነት። የወደቀው ልብሷን ላለብሳ ስሞክር ተንቀሳቅሳ አንድ አይኗን ገልጣ ፊቷን ወደ እኔ አዞረች። ዳበስኳት። ወደ ጀርባዋ ገለበጥኳት። እንዳደረኳት ሆነች። ዳበስኳት። እስኪ በቃኝ ዳበስኳት። እንባ አይኖች ሽፋሽፍቶች ላይ ሲንጠለጠል ተሰማኝ። ሊወድቅ ገላዋ እንደ ነብር ጅራት መወራጨት ጀመረ። ለክሶ በጀመረው ድምፅ ወደ ደረቷ እያስጠጋችኝ ትሰማኝ ጀመር። በዚያች ቀን ብቻ አረገዘች። አትግኚ። ያ ቤት ተናወጠ። ከኮርኒሱ እስከ ውሃ ልኩ። ሊተፉብኝ ምንም አልቀራቸው። ከዚች ልጅ ጋር አርንቂያት ተኛዋት እንጂ ስለሷ ብዙ የማውቀው ስለኔ ብዙ ያወቀችው ነገር አልነበረም። ከራርሞ ግን በሰው ቤት እንደ ሚስት ሊያደርጋት ከጀላት። እሷን ማስረገዜን ያዩ የቤት ውስጥ ልጃገረዶች ጥቅሻቸውን ቢገቱም ነገር መዘምዘማቸውን አላቆሙም። ልክስክስ፣ ወራዳ፣ አቅሙን አያውቅ፣ ደደብ፣ አያ፣ ከብት፣ ጅል፣ ጣሳ። ከጀርባዬ ደግሞ በትንሹ እንድሰማ ግን ሳልሰማቸው የተናገሩ እንዲመስል አድርገው ከአናጢ ልጅ ምን ሊጠበቅ? እነዚህን ሁሉ ቃላት በተለያየ አገባብ እንድደነብርባቸው አድርገው በአረፍተ ነገሮቻቸው ውስጥ በተለያየ መልክ እያዋቀሩ አመጧቸው። ጥርሴን ነከስኩ። አወቅኩ። ዕድሜ 18 ነው። ገረዳዋ በወሊድ ሞተች። ልጁም አልቀረም። አሁንም ራሴ ውስጥ የዘነጋሁት ትግል መጣ። አንደኛው እሰይ ተገላገልኩ። ከገረድ የተገኘ ልጅ መሰደቢያ ነበር። ሁለተኛው ለአንተ ክብር ብለ አለመከበርም ሊኖር ይችላል። የሰው ነፍስ እንኳን አለፈ ትላለህ። እሷን ባታውቃትም ምክንያት ሆና እሷንም ሌላውንም ሰው አሳይታለች። ይህን ክርክር ግን ሲዘገይ ረሳሁት። እሷ ከሞተች ኋላ እዚያ ቤት ትከጅለኝ የነበረችውን ደብሪቶ መኝታ ቤት እጅ ከፍንጅ የያዘችኝን እላይ ሳልጠቅሰው ስላለፉ ይቅርታ ጠይቃለሁ። ያገኘችኝን ልጅ ተኛዋት። ያው ናት። 3 ነበሩ። 3ቱንም ተኛዋቸው። ያው ናቸው። ስጋ ናቸው። አሰራራቸው በመጠኑ ቢለያይም 20 ዓመት ሆነ። እዚህ የነገርኩሽ ቤት ውስጥ ያሉ ሴቶች በሙሉ አንዲቷም ሳትቀር ከሌላ ሴት ጋር የማደርገውን ግንኙነት ይከታተሉኝ ነበር። መኝታ ቤቴ ገብተው ፎቶግራፍ ወይ ደብዳቤ ይገኝ እንደሆነ ብለው ዕቃዎችን ምክንያት እየፈጠሩ ይበረብሩብኛል። ግን ይህ ለሴት የጻፍኩት የመጀመሪያ ደብዳቤ ነው። ላንቺ ጽፋቸው የነበሩትን ማስታወሻዎች ትተሽ እንዳንቺ አንድ ቦታ የበቀልኩ ባርዛፍ ሳልሆን እንደ ኮባ ውላጅ የተሽከረከርኩ ነኝ። ከነዚህ ሴቶች ምንሽ ይለያል? አስቢ። መልካችሁ፣ አወላለዳችሁ ላይ ማሰል ይችላል። እነኚህን ሴቶች ያወቅኳቸው ገና በ18 ዓመቴ ነበር። አሁን 37ኛዬ ውስጥ ነኝ። ባንቺና በሌሎች በተኛዋቸው ሴቶች መሃል ልዩነት አላየውም። ትንሽ ላጋንንና ዲግሪሽን፣ ዲፕሎማሽን የትኛው እንደሆነ ሳረሰው አልቀርም። መኩራሪያ ብታደርጊው እንኳን የተለየሽ ትልቅ ወይዘሮ ወይንም ወይዘሪት አያደርግሽም። አንዱን ምረጪ። አንድ እሑድ እንገናኝ ስልሽ ከጓደኞቼ ጋር በየወሩ የገብርኤል ማህበር አለብኝ አላልሽም? ይህን ዘመናዊ ሰንበቴሽን ጌት ቱጌዘር ነው ያልሽው? በአንቺ ቤት አውሮፓዊ ስልጡን ያደረገሽ መስሎሻል። በሙሉ ያልታደላችሁ፣ ያልሞላላችሁ፣ ያልተዳራችሁ የቤት እመቤቶች ናችሁ። የስዕል ስራዬን ከልብሽ ትወጂልኛለሽ? እኔ እንዳርቅሽ ብለሽ ለምናቤ ውጤቶች የበለጠ ከመስገድና ኤግዚቢሽን ላይ ከማጀብ በስተቀር ባለባበስ ተለቃልቀሽ በውሸት ዘመናዊነት ባላወራው ደስ ይለኛል።
የጭንቀቴን ፎቅ ጫፉን ካየሽ ይበቃል። ብዙ ጊዜ በስርዓት ባይሆንም 10 ጊዜ ያህል 10ም ባይሆን አለፍ አለፍ እያልኩ አነሳልሻለሁ። ሁላችሁ መረራችሁኝ። ለኔ እንድትጣፍጪ የራስሽን አዘጋጅተሽ አታውቂም። ወይ ሽቶ ታበዣለሽ ወይም የማልዋሽሽ ስጋሽን ወደዋለሁ። የሌሎችን ብዙ ሴቶች ወድጃለሁ። አትቅኝ። አንቺ ከጓደኛዬ ጋር አልተኛሽም? ምን አልኩሽ? ካንቺ አፍ እንዲወጣ ግልጽ እንዲሆን ብጠይቅሽ በአንቺ ቤት አራዳ መሆንሽ ነው? አህያ ነገር ነህ። መጠራጠር ትወዳለህ። አርቲስቶች ቆዳችሁ ስስ ነው ይባል የለ? ትንሽ ነገር ይቀዳችኋል አልሽኝ። ያን ጊዜ አስጠላሽኝ። ውሰባው ሳይሆን ውሸትሽ። አብርሽ ብዙ ጊዜ መቆየት እንደማልችል ሆዴ ውስጥ ታወቀኝ። ከሃዲው ስጋዬ እስካሁን ካንቺ ጭን አስሮ ያዘገየኝ ይመስለኛል። ጠዋት ካልጋዬ ተነስቼ እንደለመድኩት ባዶ ሆዴን ሻይ ስጠጣ ይሰማኝ የነበረው ደስታ ዛሬ አይሰማኝም። ቀድሞ እንደነጋላት ወፍ ቦርቅ ነበር። እንደነጋላት ወፍ ዘምር ነበር። በዓለም ላይ ካሉ ነገሮች ጋር የተዋሃድኩ ይመስለኝ ነበር። ብቻዬን ሆንኩ መስሎኝ አያውቅም። ሰው አብሮኝ እንኳን ባይኖር ከተቀመጥኩበት ወንበር፣ ከለበስኩት ሸሚዝ፣ ካደረግኩት መነጽር፣ ከሚነፍሰው ንፋስ፣ ከማጤሱ ሲጋራ ጋር አንድ ሆንኩ ይመስለኝ ነበር። ብሩሽ የሚገባበት ቀለም ውስጥ ሽርጤ ብቻ ሳይሆን ነፍሴ የተነከረች ይመስለኝ ነበር። ይቻለ ምኗ ከምኗ ይነጠላል? ምኗ ከምኗ ይለያል? ከሁሉ ሴት መገናኘቴ ላንቺ አስጠላሽ፣ አስቀናሽ፣ አበሳጨሽ፣ ክፉ አናገረሽ? ማንን? እኔ ማን ነኝ? አንቺስ ማንሽ? ንፋስ አንስቶ ወደሚፈልገው ከሚነዳው ቁሳቁስ የምንለየው በምንድን ነው? ጽጌረዳ፣ እስከ ዛሬ ድረስ ክትትልሽን አቁሚ እያልኩ በለውሳስ ነግሬሽ አልሰማልሽኝ። አንቺን እንደወድሽ ነው የምትፈልጊው? እወድሻለሁ፣ ግን ሌላ ነፃነቴን እንድትጋፍኝ አልፈልግም። ስጋዬ በልብ ድካምም እየተጨነቀች፣ መንፈሴ ደግሞ ቅናትሽ በምትረጨው መርዝ እንድትቃጠል አልፈልግም። ለኔ ፍጹም ክፉ ነገር የለም። ክፉ ብለን ጅምላ ስም በሰጠነው በእያንዳንዱ ነገር ውስጥ መልካም አለ። በእያንዳንዷ የሴት ጭኖች መሃል አበባና እሾህ አገኛለሁ። ባለፈው ጊዜ ትዝ ይልሻል? ውብ ስል ተብላ የተደነቀችውን በጥስጣሽ ጨርቆች የተባለችውን የሰራዋት ሴተኛ ዳሪ በነበረ ሴት እርዳታ ነበር። ያን እያመሻው ስለምሰራት ትበሳጭ ነበር። ስቱዲዮዬን ለጊዜው ወደ ጓደኛዬ ቤት በመቀየሬ የተጣላዎች ከሌላ ሴት ጋር ልዩ ግንኙነት ያደረግኩ ወይንም ማድረጉ አይቀርም ብለሽ ጠርጥረሽኝ ባገኘሽኝ ጊዜ ሁሉ በሚያነክሱ ምክንያቶች ነገር እየሰራሽ ህሊናዬን ትፍቂ ነበር። ለብዙ ጊዜ ደጋግመሽ አስኮረፍሽኝ። ከላይ እስከ ታች ሴትን ማወቅ ምን ክፋት አለው? የትኛው ነው መልከስከስ? የትኛው ነው ዝሙትነት? ታችኞቹ ከሌሉ ላይኞቹ እኮ አይኖሩ። የአክሱም ሐውልት፣ የፀሐይና የጨረቃ ቆቦች ያለ መሰረቱ ይኮፈሳሉ ይመስልሻል? የትኛው ሞልቃቃ ጉልተኛ ያለ ገበሬ ይፈጠራል? ላይኛውም ከሌለ ታችኛውም አይኖርም። በማንም ደም ስር ውስጥ መመላለስ እወዳለሁ። ከእንግዲህ አንገናኝም። የስዕል ስራዬን እንደ ድሮ በስሜት ባልቀጥልም አንዳንዴ ሞክራለሁ ብያለሁ። በ3 ዓመት በ4 ዓመት ኤግዚቢሽን ካዘጋጀ ይበቃኛል። ከላይ እስከ ታች ያላችሁ ሴቶች የሚለያችሁን ነገር አጣው። ብቻዬን መኖር እፈልጋለሁ። 20 ዓመት ሙሉ እናንተን ሳስስ ያገኘው ተመሳሳይ ነገር ነው። ከጀመርኩ እስከ ዛሬ እስከ ጨረስኩ። ጽጌረዳ፣ ጽጌ እየሰባበርኩሽ ነው። ደህና ሁኚ። እስጢፋኖስ ሴማዊው። በመኪናው መስኮት ያላፊ አግዳሚ ሳቂ እየነፈሰ ይገባል። ማርጀት የጀመረችው የአዲስ አበባ ፀሐይ እንደ እንጥል ቀልታለች። ወደ ምሽት ጎሮሮ ትንቀረፈፋለች። ሜክሲኮ አደባባይ ቀይ ስስ ጨርቅ የተጣለባት ትመስላለች። ሰንጋተራ ታክሲ ጣቢያ ሰው እንደ ከብት ተደርድሯል። ብዙ ታክሲዎች ወደ ቄራ ይወርዳሉ። ቲዝኬር የያዙ የተግባር ዕድ ተማሪዎች ትምህርታቸውን ሊወቁት ይንዠራገዳሉ። የቆመበት ሥራ የፈታ ጎረምሳ ግንብና የኪዮስክ ግድግዳ ተደግፎ ድዱን እንደ ጭላዳ ይገሸልጣል። ምራቁን ይውጣል። ባለቀጠሮ ሰዓቱን ይገላምጣል። ለማታ የሶፊያ ዳንስ ሹል ጫማና ሰፊ ቀሚስ እንደ ሳምቡሳ የማይገቡበት የለም። መንገዶች በማስቲካ ልባስ ተሸፍነዋል። የፈረጠ ብርቱካንና የብርቱካን ልጣጭ በየአስፓልቱ ወድቋል።
የሚተክዙ ወይዘሮ የአውቶቡስ ማቆሚያ የብረት ዘንግ የተቀባውን ቀለም በጥፍራቸው ይፍቃሉ። ተቀምጠው ያናጉዙ የነበሩ ሴት ያመለጣቸውን አውቶቡስ ተከትሎ ይሮጣሉ። ግድ ያልሰጠው ነጠላቸው ከኋላቸው ይቀራል። እርግማን ይተፋሉ። እስጢፋኖስ ከተቀመጠበት አሮጌ ፔጆ ታክሲ ወደ ውጭ ያያል። ሲጋራ ካጠቆራቸው ከንፈሮቹ ጀርባ ጥርሶቹን ገጥሟል። አጥብቆ የነከሰው ነገር ያለ ይመስል የመንጋጋው ቅርጽ መላጫው ቆዳ ላይ ተለጥፎ ይታያል። መብራት ሲያቆማቸው አንድ ሎተሪ ሻጭ እግረ መንገዱን ትኬቶቹን አይኖቹ ስር አውለብልቦለት ሄደ። እስጢፋኖስ ፊት ላይ የተቀረጸው ቁጣ ያሳደደው ይመስላል። አረንጓዴ መብራት እስኪታይ ድረስ የማያስፈልግ ረጅም ጊዜ ያህል የጠበቀ መሰለው። እስጢፋኖስን ትንሽ ከፋው። የታክሲዋ ሹፌር ወደሱ ዞር አለና ይህን መብራት ወደዋለሁ። ውስጥ ከጫናቸው 3 ተሳፋሪዎቹ መልስ ይሰጠው አልነበረም። ስለ ጉዳዩ የጠየቀውም አልነበረም። የደገፈውም የነቀፈውም አልነበረም። ያሳርፈኛል፣ መብራት ሲበራ አርፋለሁ። ግራ የተጋባውም ሳይመስል ቀጠለ። እዚሁ እስከ ነገ ብቆም ግድ የለኝም። ከጥቂት ዝምታ ኋላ ለምን አለው እስጢፋኖስ በራሱ አጠያየቅ የተገረመ አይነት በድንጋጤ። ያው ነው፣ መኪናዬን ስነዳት አንዳንዴ ተኝቼ ነው፣ ስተዋትም ተኝቼ ነው። በመሄድና በመቆም መሃል አንዳንዴ ልዩነት አላይም። እርሳው አለው እስጢፋኖስ መንጋጋውን ደጋግሞ እየነከሰ። ምኑን እየኖርኩት? አንድ መሆኑንም የተለያየ መሆኑንም። እንዴት ይቻላል ወንድም? እችላለሁ። እኔ ራሴን እንደ ሞተ ቆጥረዋለሁ። ተው እንጂ ጓድ፣ እዚያ ድረስ አልሄድኩም። እስጢፋኖስ መልስ አልሰጠውም። መብራት ለቀቃቸውና ፔጆዋ ተነሳች። ሹፌሩ አልፎ አልፎ እስጢፋኖስን የጎሪጥ ያየዋል። ትክክል አእምሮ ያለው አልመሰለውም። የዞረበት መሰለው። የት ነው ወርዳለሁ ያልከኝ? ያላወቀ አይነት። እስጢፋኖስ ዞር ብሎ አየው። ሰውየው በእፍረት ፊቱን መለሰ። እንኳን አሁን የምወርድበትን ቦታ ትንቢት መግለጥ አይሳነኝም አለው እስጢፋኖስ። ምን አልኩኔ? የሚወርዱበትን መጠየቅ የአንድ ታክሲ ሹፌር ስራው ነው። ትርጉሙ የየቅል ነው። ብቻ ዋቢ ሸበሌ ሆቴል ሲደርሱ አቆመለት። እስጢፋኖስ ሹፌሩን ያበሸቀው መስሎት እየተጎተተ ወጥቶ እየተዝናና ከፈለ። ፊኛው በፈሳሽ እንደተወጠረ አሁን ትዝ አለው። ዋቢ ሸበሌ ሆቴል ገባ። የመጸዳጃ ቤቱ መስኛ ተጠግቶ ትንፋሹን ዋጠ። የሽንት ቤት ጠረን ያመዋል። ጎኑ ካለው ክፍል ሰው ያመጣል። ሱሪውን ከፍቶ ጭንቅላቱን ወደ ላይ አነሳ። ሽፋኑ የተገፈፈለት ተቀጣጣይ አምፖል አይኖቹን ወጋው። አንገቱን ወደ ታች ሳይሰብር በእጁ ፈትሾ ጎማውን አወጣ። ሽንቱን ሲደፋ ታላቅ ጭነት ያራገፈ መሰለው። ወደ ውጪ በኃይል ተነፈሰ። ፖስታው ደረቱ ኪስ እየተፈራገጠ እንዳስቸገረ ሁሉ በአንድ እጁ ሱሪውን እያስተካከለ በሌላ እጁ አወጣና አየው። አድራሻዎቹ በትልልቅ ፊደሎች ተጽፈዋል። ያለፈ ሕይወቱ ባጭሩ በስስ ነጭ ወረቀት ላይ ሰፍሯል። የጠበበበት መሰለው። 37 ክረምቶች በ9 ትንንሽ ገጾች። ያመለጠ ነገር ይኖራል። ርካሽ ቅራሬ ሕይወት መሰለው። ተጨምቆለት ግን የበረደ አልቦ። ሆቴሉ በረንዳ ላይ ቆሞ የሚመላለሰውን ሰው ሲያይ ቀጣፊ ትዕይንት መሰለው። ዝሆን፣ ጥንቸል፣ ኤሊ፣ ሚዳቋ፣ አዞ፣ ጆፌ ጨርቅ ለብሰው ወደ ዋሻቸው ወደ ጎጇቸው ሳይግባቡ በመላሱ አርጥቦ የገጠመውን ፖስታ በእጁ እያገላበጠ እንደገና ለረጅም ጊዜ አየው። አጣጥፎ የከተታቸው ወረቀቶች የህብረት ቅርጽ ከውጭ ይታያል። በሌላ እጁ ተጫነው። ከመዳፉ ስር አየር ግራና ቀኝ ወደ ፖስታው ጥጎች ሲሰደድ ተሰማው። ነጭ ቦምብ በእንክብካቤ የያዘ መሰለው። ቴምብር ለማስለጠፍ ፖስታ ቤት ገባ። እንዲመዘንለት በመስተዋት ቀዳዳ አሾልኮ ለፖስተኛው ሰጠው። ሰውየው አድራሻውን አይቶ ፖስታውን በእጁ መዝኖ ዋጋውን ነገረው። እስጢፋኖስ ፖስተኛው አይኖች ውስጥ አንድ ነገር ያነበበ መሰለው። የጻፈውን ነገር ያወቀበት። አንተ ትልቅ የነበርክ ሁለንተናዊ የነበርክ ሰው
ለመጨረሻ ጊዜ የቀረችን ሴት ልትለያት ልታስቀይማት። ቲምብር ለመግዛት የተሰለፉትን በሙሉ እየገላመጠ አያቸው። ያቀረቀሩት በውሳኔው ያዘኑ፣ የሚስቁት ጅልነቱን ተረድተው፣ ግን ሁሉም አውቀው ዝም። በሩ እንኳን በጣም ተበርግዶ በል ቶሎ ሂድልኝ ልዘጋበት የሚል አይነት እየመሰለው ከፖስታ ቤቱ ሲወጣ በረንዳው ላይ ባልጠበቀው ኃይል ይነፍሳል፣ ይበርዳል። የሚተላለፉ አንድ የቤት መኪናና ታክሲ መንገድ መሃል ሊጋጩ ሲሉ ውጭ ያለው ሰው ግን ግድ የሰጠው አይመስልም። ጮት ይበዛል። ተሟጦ ረፍት የለም። ችኮላ ነው። ያልባሌ ብልጦች ቀን ይመስላል። ፖስታ ቤት ውስጥ የተሰማው ውጥረት እየበረደ ላብ ችፍ ብሎበት የነበረው ሰውነቱ ንፋስ ሲነካው በረዶ የገጨው ያህል ከረሰሰው። ፖስታ ወደ መክተቻው ሳጥን ተጠግቶ የሳጥኑን ክዳን ከፍቶ ፖስታውን ግማሽ ድረስ አስገባትና ቆመ። ልቡ ዘለለበት። ሰውነቱን ኤሌክትሪክ ንዝረት እንደወረረው ሁሉ ቆዳው ስር የሚጠቀጥቁ ነገሮች ተረጩበት። አይኖቹን ባቀረሩ። የጽጌረዳ ገጽ እንዳለ መጣበት። ቀጭን አንገቷን ሰብራ ቡናማ የፀጉር ገመድ ጠይም ግንባሯ ላይ ወድቆ በአንገቷ ብል እየተጫወተች በጥቋቁር አይኖቿ ወቅታ ይዛው ብቸኝነት እንዴት እንደሆነ ታውቃለህ? ካንተ ጋር ስቀመጥ ከዓለም ጋር የተቀመጥኩ ይመስለኛል። መስፈን ይቃጣኛል። ሞኝ ነሽ አትለኝም? የሚሰማኝ ደስታን በምን ቃላት ይገለጣል? ትይዘኛለህ? እስጢፋኖስ ያዘኝ። ወደ ሳጥኑ አፍ ሲያይ ፖስታው የለም። ጣቶቹ እንደጠፉበት ሁሉ ደንግጦ እጁን አየ። በቀዳዳ ውስጥ ወደ ሳጥኑ ጉድጓድ አፈጠጠ። ጨለማ ነው። የተከመሩ ነጫጭ ፖስታዎችና ሰማያዊ ኤሮግራሞች አፋቸው ይታያል። ከዓለም ጋር ያያያዘውን አንድ ገመድ የጎመደ መሰለው። ከጽጌረዳ ጋር ያጣመደው ትብት ከእምብርቱ ተነስቶ በፎቆቹ ጣሪያ በጎዳናዎቹ የትራፊክ መብራት ሳያቆመው፣ ብርድ ሳያደርቀው፣ ሙቀት ሳያኮማትረው አልቅስ አልቅስ አሰኘው። ፖስታውን ቀድሞ ጽጌረዳ ዘንድ ለመድረስ ተመኘ። እዚያው ቆመበት እንደ በረዶ ቀልጦ ወደ ቦይ ውስጥ ቢፈስ ወደደ። ከከተማው ቆሻሻ ጋር ቢቀላቀል፣ ከአረንጓዴ ቆሻሻ ደፍጥጦት ካለፈው ሙስ ጋር፣ ከብርቱካን ልጣጭ ጋር፣ ከሆቴል ፍርፋሪ ጋር፣ ከከሰረ የሎተሪ ትኬት ጋር፣ ካለፈ ዓመት የጋዜጣ ቅዳጅ ጋር፣ ከተሸራረፈ የሸሚዝ ቁልፍ ጋር ራሱን በሁለት እጆቹ ያዘ። ወደ ቤቱ ለመሄድ የመኪናውን መንገድ ሮጦ ተሻገረ። በአየር ላይ የሚዋኝ መሰለው። እግሮቹ ብቻቸውን የሚርገበገቡ ጥንድ ክንፎች፣ መላጣናቱም ከዳመና በላይ ዘልቆ ባለመዳቸው በማያውቃቸው የንፋስ መንገደኞች በርጥበታቸው እንደታጀበ ጫማው እግሩ አዳልጦት ወድቆ ወደ ታች ሲወርድ አስፋልቱ ቁርቆራ ጉልበቱ ድረስ የተሰማው ደረቱ ድረስ ሆዱ ድረስ አንገቱ ድረስ አቅለሸለሸው። ምራቁን ተፋ። ነጭ ጠጠር። ልብ ድካሙ መንገድ ላይ እንዳይነሳበት ፈራ። ቅርብም ቢሆን ቶሎ ቤቱ ለመድረስ ታክሲ ጠየቀ። በመኪናው መስኮት ወደ ውጪ ወደ ሰማይ አየ። ብቸኛ አሞራ እየቀዘፈ ያልፋል። እስጢፋኖስ ማልቀስ ዳዳው። የጽጌረዳን ድምፅ የሰማ መሰለው። ስታለቅስ ሰምቷት አያውቅም። ታክሲውስ ለብቻው እጁን ያወዛውዛል። እንደ እብድ አድርጎታል። ራሱን ለማበረታታት በልቡ የውሸት ኮስታራነት ለመፍጠር ሞከረ። የሆነ አይነት ሌላ ነጭ ጠጠር በመስኮት ጠጠሯን ንፋስ ጉያው ከቶ ሰባበራት። ዝናብ ከሰማይ ሊወድቅ። ለፍቅረኛዬ ለጽጌረዳ መጋቢት 3979 ቀን የጻፍኩልሽ ደብዳቤ ከዚህኛው ቀድሞ እንደሚደርስሽ አልጠራጠርም። ምንስ አስቀድሞ ምንስ እንደሚቀጥል ግራ ገባው። ትንሽ እህቱን ጠርቶ ከጎረቤታቸው ግሮሰሪ ቢራ እንድታመጣለት አዘዛት። እሷም ሁኔታው እንዳልገባት አፍጣ ስታየው ቆይታ እየሮጠች ወጣች። ረጅም ነጭ ሲጋራ ከጠረጴዛው መሳቢያ አውጥቶ አቀጣጠለ። ብዕሩ እጁ መሃል ጣቶቹን ሳይነካ የቆመ መሰለው። እንዳለ ረሳው። ያልኩሽን ሁሉ የጻፍኩትን ሁሉ ዘንጊው። እሷን ደብዳቤ ከጻፍኳትና ፖስታ መሰብሰቢያ ሳጥን ውስጥ ካስገባኋት በኋላ የኔ ውሳኔ ውሸት ነው አልኩ። ደብዳቤውን አስገብቼ ቀና ስል በዓለም ላይ ለብቻ ያለው መሰለኝ። እንደ ሁንዴ ጡር ባጠገቤ ከሰዓት በኋላ 9 ሰዓት አካባቢ ከፈተናው ስንወጣ ክብሩ ዘሎ አንገቴን አቀፈኝ። ደፍሽ አይደለም አንተ ነው የምትደፍነው
ከፈተና ቦታ ተያይዘን ስንሮጥ ሌላ ጊዜ ግማሽ ሰዓት የሚወስድብንን መንገድ በ5 ደቂቃ ጨረስናት። እቤት ያገኘሁት እናቴን ነበር። ስለ ፈተናው ቀላልነት ነገርኳት። እሰይ የኔ ልጅ አለች 10 ጊዜ። ክብሩ ቤት ተመልሶ መጣና እናቱ ሻይ እንደሚያፈሉልን ነገረኝ። ሳሎን ተቀምጠን ምን የመሰለ ዳቦ በሻይ በላን። እሱን ጨርሼ ለአባቴ ስለ ፈተናው ልነግረው ወደ ቤት ሄድኩ። ገና ገብቶ ኮቱን ሲያወልቅ ደረስኩበት። ስለ ፈተናው ቀላልነት በደስታ ነገርኩት። አትቸኩል፣ መስከረም ሲደርስ እናውቃለን። ስዘሉና ስጨፍሩ ነበር አሉ ከክብሩ ጋር። ዝም አልኩ። ሚኒስትሪ ቀውጢ ቀን እንዳልሆነ ለመንገር ያሳየው ጥረቴን ያበላሸው መሰለኝ። እናንተ ቤት ገብታችሁ ሻይ ጠጥታችሁ ስትጨርሱ ከእናንተ ጋር የተፈተነው ተማሪ ገና ሰፈር አልደረሰም። ምን ትቸኩላላችሁ? ደግሞ እንዴት ብትሮጡ ነው እንዲህ በፍጥነት እዚህ የመጣችሁ? እንደ ሁንዴ ጡሬ ሩጣችሁ መሆን አለበት። አንደኛውን ኦሎምፒክ አትገቡ? ከአባቴና ከንግግሩ አምልጬ ወደ ሰፈሬ መንደሮች ገባው። ክብሩንና ሌሎችን ሜዳ አገኘዋቸው። አሪፍ ቀን ነበር። እንዲህ አይነት የሚያምር ግንቦት እስከ ዛሬ አላየውም። ልጥፍ ኪስ። ፈተና በተፈተነን በሳምንቱ እናቴ ሜዳ ድረስ መታ ጠራችኝ። እቤት ገብቼ ሳልቀመጥ አባቴ ጠረጴዛ ላይ በወረቀት ተጠቅልሎ የተቀመጠ ነገር እያሳየኝ እስኪ ይህንን ሞክረው አለኝ። በቀጥታ ወረቀቱን ስተረትር ልብስና ቆዳ ጫማ ወጣ። ከክብሩ አባት ጋር ተነጋግረን ፈተና ጥሩ ሰርታችኋል አለኝ። ክብሩ ግን ሳይበልጥ አልቀረም። እሱ የተማረ አባት አለው። ስለዚህ ይሄ ሳያስፈልግ አይቀርም። ጂንስ ጃኬትና ቦላሌ ሱሪ እና ጫፏ ሹል የሆነ ቺፖሊኒ ቆዳ ጫማ። ሱሪው የመጀመሪያ ቦላሌ ነው። ግን የበለጠ የተደሰትኩት የሱሪው ኪሶች በሙሉ ልጥፍ በመሆናቸው ነው። ጃኬቷ ገላዬ ላይ ልክክ ያለች ናት። ሲያድግ እኮ ሽንጣም ነው የሚሆነው ልጄ አለች እናቴ። ጫማው ትንሽ አፍኖኛል፣ ልክ ሳምባዬ አውራ ጣቶቼ ውስጥ እንዳለ ሁሉ። ሱሪው ትንሽ ረዝመዋል፣ ፉላስ ያሳጥርልሃል አለ አባቴ። ፉላስ የሰፈራችን ልብስ ሰፊ ነው። ሰው ሲታመም ወደ ቀሃስ፣ ጨርቅ ሲቀደድ ወደ ፉላስ ይባላል በሰፈር ተረብ። ጨቅጫቃ። ብዙ ጊዜ በተለይ ማታ ማታ እንዲያስብ ነበር። ስለምንድን ነው አባቴ ጨቅጫቃ የሆነው? ለመሆኑ የኔታና ልጅት መንበረስ? አንድ ጠባብ ግቢ አለ፣ የቁጠባ ቤት የሚባል ወፈገነት የብረት ሥራ ማህበር ያሰራው። እዚህ ጠባብ ግቢ ውስጥ አንድ ጋዜጠኛ ከሚስቱና ከ5 ልጆቹ ጋር ይኖራል። ግቢውን ደግሞ ገና ለጋ ለማደግ የሚቅበጠበጡ ጽዶች አጥረውታል። ምን አስቸኮላቸው? ማነው እሱ አንድ ወዳጄ ተረት ነበረው፣ የጽድ ችኩል ማዕዘን ይሆናል ያለኝ። መሞቱን ፈጥኖ ይደርስበታል ይል። በወዲያ በኩል ያለው ጎረቤት ከሰኞ እስከ እሁድ ጌሾ የሚሸጥ ሰካራም ወይም ቁጠባ ቤት መስራት የማይገባው ቆጣቢ ያልሆነ ሰው የሚኖርበት። በግራ በኩል ግቢው ሰው ያልሰፈረበት በረሃ የሚያስመስለው ጭርታና የዱባ እርሻ አለ። እማወራዋ ያለ ዱባ አትበላም። ምን በመሰለ የኑግ ዘይት የተሰራ በስሎም ግን ያልፈረሰ ዱባ በለምለም እንጀራ ከመብላት የተሻለ ምን አለ? ያንተን ምስር ወዲያ በልልኝ ትላለች ዶክተር መንበረ። በቀኝ በኩል ጋዜጣ ቁጭ ብሎ የሚያነብሰው አለ። ሰውየው ከመዳብ የተሰራ ሐውልት ነው። ያባወራው የመጀመሪያ ልጅ ከስነ ጥበብ ትምህርት ቤት ትምህርቱን ሲጨርስ ለመመረቂያ የሰራው። በቤቱ ጠፈጠፍ ዙሪያ ሳያቋርጥ እያለከለከ የሚሮጥ በከፊል እንደ ውሻ በከፊል እንደ ሰው የሚሰራው ጸጉረ ቢጫ ከለውቱ እንስሳ አለ። የብረት አጥሩ መሃል ላይ እዚህ ቤት ተናካሽ ውሻ አለ ይጠንቀቁ የሚል ማሳሰቢያ ተለጥፏል። 4 የቃል አጋኖ ምልክት ለምን አስፈለገ? ይህም ማስጠንቀቂያ በትክክል ምን ማለት እንደሆነ ባለቤቱ ራሱ አይገባውም። ምክንያቱም ውሻው ሰው ላይ ከመጮህ ይልቅ ሳያቋርጥና ሳያርፍ ቤቱን መዞር ነው የሚወደው። ይህን ባለቤቶቹም ጎረቤቱም ያውቃል። ቤቱ ጣሪያ ላይ በስተግራ በኩል ጭስ መውጫ የተደገፈ ዘመም ያለ የቴሌቪዥን አንቴና አለ። ቢያቃኑት ሁሉ ጊዜም የሚዘም። እንዲህ የሚሆነው ንፋስ እያጋደመው ይሁን ወይ ተቀብሎ የሚያቀብለው ያስመረረው ገና ማረጋገጫው አልተገኘም። የቤቱ ግድግዳ ጠርዞቹ ሸክላ ሲሆኑ የቀረው ብሎኬትና ሲሚንቶ ነው። የአጥሩን በር አልፈን ስንገባ ሁሉ ጊዜ የሚሰማው ምንም ነው፣ ጸጥታ።
በረንዳው ላይ የቀርከሃ ወንበሮች አሉ። ማታ ማታ አባወራውና እማወራዋ ጋቢ ተከናንበው ይቀመጡበታል። እዚህ ከተቀመጡ ለማንም የሚታየው የሆጭጫ ተራራ ደብዛዛ ጉብታ ነው። ያቺ የምታምረው ፀሐይ ማታ 12 ሰዓት ላይ ማር መስላ ብቅ ስትል ብዙ ጊዜ ከጋቢ ጭንቀት የሚላቀቀው የአባወራው እጅ ወደ እማወራዋ ይሳብና ተስቦም ታላቅ የወላድ ጭኗን ጨበጥ ያደርጋል። እማወራዋ ደግሞ አንተ ነገር ኦዩ ትልና ያ ሰካራሙ ጎረቤት በቀኝ በኩል በግራ ደግሞ እነዚያ ለቃሚያቸው የዘገየባቸው ዱባዎች ሁሉ እስኪሰሙ በሳቅ ትንከለከላለች። አባወራውም እጇን ስቦ እያደረገ እየሳመ ገባን በል እንጂ የኔ ምስር ይላል። ከልጅነቱም በምሽት ፀሐይ ልቡ ይነቃቃል። ከቤቱ ጀርባ አጭር ሰርቪስ ቤትና ቆሻሻ መድፊያ ስፍራ አለ። ቆሻሻው የሽንኩርት ልጣጭ ይበዛዋል። አባወራው አንዳንዴ ቆሻሻው የሽንኩርት ልጣጭ እንደበዛው ያይና ይገረምና ራሱን ይጠይቃል። ስለምንድን ነው ቆሻሻዬ የሽንኩርት ልጣጭ የሚበዛው? ቤቱ 5 ክፍሎች አሉት። በጣም ንጹህ ነው። በዋናው በር ሲገቡ በስተግራ መኝታ ቤታቸው ነው። የወራዎቹ ቀዝቀዝ ያለ ነው። እዚህ የሚሰማው ድምፅ በውስጡ ሲረማመዱ የራስ ጫማ ኮቴ ብቻ ነው። ፊት ለፊት አንድ ፋሚሊ አልጋ የክፍሉን ግማሽ ሞልቶታል። በስተቀኝ ባለመስተዋት ቁም ሳጥን ነው። በስተግራ ብፌ አለ። ዶክተር መንበረ ብዙ ቅራቅንቦ የምታስቀምጥበት። 5 ልጆች አሏቸው። ትምህርት ቆመ አልቆመ ቤቱ በጫጫታ ይሞላል። ብዙ ጊዜ ከነዚህ አይነት አደንቋሪ ደመጻጽት ለመራቅ እናትና አባት ዱኳቸውን አጥፈው ወደ መኝታ ክፍላቸው ይገቡና አልጋቸው ላይ ይጋደማሉ። እርጅናቸውን እየተሻሹ ተው እንጂ እየተባለ በልጅነቷ ጊዜ ሳይሆን ሚስቱ ሆና ሲያውቃት ጀምሮ ተው እንጂ እንዳለች ግን አትተወው። ዳጉሳ ገላዋን ከውስጡ 5 የከፈለውን አልጋ ላይ ስትጥል ምን ነው መንበረ ወደ ላይ ልትገለብጭኝ አቅደሽ ነው ሲላት እንደ ተናደደ ሁሉ በሚያስቅ ደካማ ቦክስ ቴክሲስ እያለ ጀርባውን ደቀስ ታደርገውና ከነቀሚሷ ብድ ልብስ ስር ትገባለች። ፊት ለፊታቸው ደግሞ ቁም ሳጥን ተከል ላይ ተንጠለጠለች ታምረኛ የኔታ አለች። መንበረ እንደሚያገባ ሲናገርና ሲታወቅ አባቱ በኮንጎ ጦር የቆሰሉትን ከንፈሮቹን ወደ ጎን አጣሞ የጀመርኩትን ሊጨርስ ብሎ ነው አላሉ። ነፍሱን ይማረው። ግን መንበረን ብቻ ከልጅነቱ አልወሰደም። መንበረን ሚስቱ እንድትሆን እንደተመኛት የኔታን ደግሞ ሁሉ ለምን ይረሳል ግድግዳ ላይ 5ቱንም ልጆቹን ይወዳቸዋል። ትልልቅ ነገሮች ተምረው ከትምህርት ቤት ሲመለሱ ስለ የኔታ ታሪክ ይነግራቸዋል። ይህች አለንጋ ቀላል ትመስላችኋለች? ከላሊበላ ቅዱስ ጊዮርጊስ ገዳም የተገኘች ናት። ያሬድ አልማርም ብሎ ከትምህርት ቤት ሲሸሽ በአስተማሪው የተገረፈባት። እመኑኝ ከናፖሊዮን ቦናፓርት ትበልጣለች። ምክንያቱም ናፖሊዮን ጾመ ድጓን አልጻፈም። ጀመረው ዳዲ ድጓ ይላል። ስለ ድጓ ታውቃለህ ራስህ? ታኅሳስ 1987 አዲስ አበባና ሆላንድ። ደብዳቤዎች መጋቢት 3 1979 ለጽጌረዳ ሀብታሙ ፖስታ ሳጥን ቁጥር 0000 አዲስ አበባ። ለጤናሽ እንደምን ከርመሻል? 3 ሳምንቶች ያህል ከጠፋሁብሽ በኋላ በአይነ ስጋ ሳይሆን እንዲህ በወረቀት በቀለም በሆያት በፖስታ ላናግርሽ መሆኔ ግራ ሳይሆንብሽ አይቀርም። ግን እኮ በአይነ ስጋም ተገናኙ በአይነ ህሊናም ተገናኙ አጥብቀው በማይታወቁ ሰዎች መሃል የሚጥም መግባባት ሊኖር አይችልም። እንደ ስዕል ቀለም ፊደላትን ማዘዝ ባልችልም ላዋይሽ የምፈልገው ጉዳይ እምርቱ ላይ ማነጣጠር ባልችልም ሽታው እንዲደርስሽ ለማድረግ እሞክራለሁ። ስላንቺ ያለኝ ሪዮት የፈጠርኩበት መንገድ የከረመና ረጅም ነው። አንቺን ያወቅኩሽ ካንቺ ጋር መገናኘት ከመጀመሬ በፊት ነው። ልጅ እያለሁ ጎረምሳ እያለሁ አባቴ አናጢ ነበር። የአይነት አጀማመር እንኳን ጥሩ አልነበረም። ይሁን ግን
ዕድሜ 10 አካባቢ ሲሆን ረጅም ሕንፃ ከሚጠግንበት ርብራብ ላይ ወድቆ ከዚህ ዓለም በሞት ተለየ። በዚህች አንዲት ገጠመኝ የተነሳ 2 አይነት አባቶች አወቅኩ። በሕይወት እያለ እንጨት የሚለግ ድንጋይ የሚቀጠቅጥና ሞቶ የፊቱ ቆዳ የደረቀ የጽድ ሳጥን ውስጥ የተሰነቀረ። ከባድ ዕውቀት ነው። ልጅ ከሆኑ ደግሞ ሕሊና ውስጥ ተጠብሶ ይታተማል። ሳይዘገይ እንጀራ አባት መጣ። 10ኛ ዓመቴን አልፌ። አንቺ ባለ 1 አባት ነሽ። እኔ 2 አባት ነበረኝ፣ 2 እናትም። 2 እናት ለምን አልኩሽ? ምክንያቱም እናቴ ተለወጠች። እናት ይለወጣል። በባሏ ላይ የተደገፈች ስለነበረች ከገንዘብ እስከ ወሲብ የባሏን አስተያየት መያዝ ነበረባት። ተቃወመች። መደሰቴን ተቃወመችኝ። 11 ዓመቴ ነበር። የአባቴ ወንድም አጎቴ መሰቃየቴ አሳዝኖት ይሁን በኋላ በሰማይ ለሚወርሰው ቦታ አስቦ ወደ ቤት ወሰደኝ። አሁን ሲያወራ ሰው ያደረግኩት እኔ ነኝ ይላል። የኑሮ ነገር ትንሽ እንደቀናኝ ሲያውቅ በየመሃሉ ትንሽ ተሳስቼ ሳበሳጨው አንተን ለማምጣት ሞላሌ የወረድኩበትን እግሬ ጎላ ሚካኤል በሰበረው ይለኝ እንዳልነበር። አዲስ አበባ ለትምህርት ስመጣ አጎቴ በፖስታ ያልታሸገ የአደራ ደብዳቤ ጽፎ ወደ ዘመድ መራኝ። እነዚህ ዘመዶቼ መልካቸው እንጂ ነጠላ ጸባያቸው ከአባቴ ከእንጀራ አባቴ ካጎቴ